ሰላም እንደምን አላችሁ ውድ ስፖርት ቤተሰቦች ሳምንቱ ለኢትዮጵያ አትሌቲክስ መልካም ይመስላል በቻይና ተጨማሪ ወርቅና ሜዳሊያዎች ወደ ኢትዮጵያ አካውንት ገብተዋል ይሄ በጣም የሚያስደስት ጉዳይ ነው አሁን ይህን ዜና እየነገርናችሁ ያለ ስለ ጉዳፍ ጸጋይ ሰበር ዜና ተሰምቷል የዓለም አትሌቲክስ ይፋ ያደረገውንና እናንተን ጭምር ተሳተፉበት የተባለውን መርሃ ግብርና ጉዳዩን በዝርዝር የምንነግራችሁ ጉዳይ ነው አንድ ጽድት ያለ ዘመናዊ መኪና የ25 ቶዮታ ኮሮላ ለአንድ ድለኛ በሚሸለምበት ሩጫ በቅርቡ ይካሄዳል ይህን ተከትሎ ማስጠንቀቂያም ተሰጥቷል እንነግራችኋለን በሌላ ዜና ታላቁ ሩጫ በኢትዮጵያ ምዝገባ ተጀምሯል ከአዲስ አበባ ውጪ ይሄ ሩጫ ሊደረግ እንደሆነም እየተሰማ ነው እጅጋየሁ ታየም ተካፈልበት ውድድር እየደረሰ ነው ግራንድ ስላም ትራክ ውድድርን በተመለከተ መረጃዎችን የምንነግራችሁ ይሆናል በሌላ አትሌቲክስ ዜና ኬንያውያን በኢትዮጵያውያን ቀንተዋል በይፋ በታዋቂው የፌስቡክ ገጻቸው ኬንያ ዋን ስፖርት ኢትዮጵያን የተመለከተና ሀገራችን ከኢትዮጵያ አንፃር ወደ ኋላ ቀርታለች ብለው የተበሳጩበትን ጉዳይ ይፋ አድርገዋል በዝርዝር እንነግራችኋለን አጫጭር የውጭ ስፖርታዊ መረጃዎችንም እንዳስሳለን ስለ ጥቂት ደቂቃዎች ከኛ ጋር ቆይታ አድርጉ መነሻችንን ከሳምንታዊው ድሉና ድግ ሳምንቱ እንግዲህ ለኢትዮጵያ አትሌቲክስ እጅግ መልካም የሚባል ነበር በዓለም የቤት ውስጥ አትሌቲክስ ሻምፒዮና በናንጂንግ ኢትዮጵያ ከአፍሪካ አንደኛ ከዓለም ሶስተኛ ሆና ማጠናቀቋ ይታወቃል ከዛ ውጭም ኢትዮጵያ በዛው በቻይና በተለያዩ ውድድሮች ላይ በአስደናቂ ሁኔታ በርካታ የወርቅና የብር ሜዳሊያዎችን ማስገባት ችላለች አሁን የተሰማው ዜና ደግሞ በሊፒንግ ሃፍ ማራቶን ቻይና በወንዶች ኬንያውያን የበላይነትን ሲይዙ ኢትዮጵያዊ ነጋሲ ቱጂ የብንሃስ ሜዳሊያ ማምጣቱን ያሳያል በሴቶች ደግሞ ሲሳይ ሸቱ ዲዳ ከኢትዮጵያ 1:14:18 በመግባት የወርቅ ሜዳሊያ ስታስገኝ ጽጌሬዳ ዘውዴ መኮንን ደግሞ 1:14:43 በመግባት ተከታትለው ገብተዋል አትሌቶቻችን ከኬንያዎችን ተከትሎ በመግባት የነሐስ ሜዳሊያ ባለቤት የሆነው ነጋሲ ቱጂክ ደግሞ 1:03:05 እንደፈጀበት ሊፒንግ ሃፍ ማራቶን በድረገጹ ይፋ ያደረገው መረጃ ያሳያል ቀደም ሲልም በውሃን ማራቶን ሳምሶን አማረ 2:07:00 ከኤርትራ ሲገባ ጋዲስ አታፋ ከኢትዮጵያ 2:07:02 እንዲሁም ጫሉ ደሶ ከኢትዮጵያ 2:07:07 እንዲሁም አራተኛ ታዱ አባተ ከኢትዮጵያ 2:07:15 በመግባት በሳምንት ውስጥ ያሸነፉበት ሌላኛው ውድድር ሆኖ የተመዘገበ ነው በሴቶች ደግሞ አስማረች ነጋ 2:24:21 በመግባት እንዲሁም ጌቴ ዱካለ 2:26:08 በመግባት በዚህ ውድድር የኢትዮጵያን ስም አስጠርተዋል ሀገራችንም ተጨማሪ ሜዳሊያዎችን ማምጣት ችለዋል ከዛ ውጪ ደግሞ በዩናይትድ አረብ ኤሚሬትስ ከዚሁ ከቻይና ወጣ ብሎ በ5 ኪሎ ሜትር ፋማ ክራን ተካሂዶ ነበር በዚህ ውድድር ኢትዮጵያ የነሐስ ሜዳሊያን ያገኘችው ሞሲሳ ስዩም 14:11 በመግባት ውድድሩን ሲያሸንፍ ፍቅርተ ዲባባ ደግሞ 17:09 በመግባት ውድድሩን ማሸነፍ ችላለች እንግዲህ ለኢትዮጵያ አስደናቂ የተባለ ጊዜ ነው ሌላኛው ጉዳይ እናገራችሁ ጉዳፍ ጸጋይን በተመለከተ የዓለም አትሌቲክስ አንድ መረጃ ይፋ አድርጓል የዓለም 1500 የወርልድ ሪከርድ የሰበረች ኮርስ ሪከርድ ማለት ነው አስደናቂዋ ሻምፒዮን ራሷ ሻምፒዮን የሆነችው ጉዳፍ ጸጋይን የተመለከተ አንድ መርሃ ግብር ማዘጋጀቱን አሁን የዓለም ድረገጽ በፌስቡክ ገጹ አሳውቋል የዓለም አትሌቲክስ ከዚህ ጉዳይ ጋር በተያያዘ እንግዲህ ኢትዮጵያንን ጨምሮ በመላው ዓለም ያሉ የጉዳፍ አድናቂዎች እንዲሁም አትሌቲክስ ወዳድ ሰዎች ደግሞ እንዲመዘገቡ ጥሪ አቅርበዋል የሆነው ጉዳፍ የፈረመችባቸውን በርካታ ማሊያዎችን በማተም በዓለም ለማሰራጨት እንደሚፈልግ ገልጿል ኢትዮጵያንም ሆነ ሌሎች ሀገሮች እንግዲህ የጉዳፍ ህትመት ያለባቸውን እነዚህን ማሊያዎች ደግሞ የመሮጫ ልብሶችን የሚፈልጉ ሰዎች ማመልከቻቸውን እንዲያስገቡ በኦንላይን ጠይቋል ከእርሷ ጋርም የመገናኘትና ፎቶ የመነሳት ስነ ስርዓቶችን እንደሚያካትትም በስፋት እየተገለጸ ነው ወርልድ ኢንዱር ሻምፒዮንሺፕ የምትፈርምበት ጉዳፍ ጸጋይ ለሷ ከፍ ያለ ከመሆኑም በላይ የኢትዮጵያን ስምና ዝናን እንዲሁ በተለያዩ የዓለም ሀገራት ሰዎች ለብሰውት ይሄዳሉ ስለዚህ በጉዳፍ ጸጋይ መፈረሙ በርካቶች እንግዲህ የሚያውቁት በአትሌቲክስ ዓለም ሳይሆን በእግር ኳስ ትልልቅ ሰዎች እነ ክርስቲያኖ ሮናልዶና ሊዮኔል ሜሲ ሲፈርሙ ነበር አሁን እንግዲህ ፊርማው ወደ ጉዳፍ ጸጋይ መምጣቱና ይሄ ደግሞ በዓለም አትሌቲክስ አማካኝነት ማሊያው መሰራጨቱ ለሀገራችን መልካም ነው ለጉዳፍም ጥሩ ነው በዚህ አጋጣሚ እንኳን ደስ ያለሽ ለማለት እንወዳለን ከዚህ ጋር በተያያዘ ኬንያውያን ከሰሞኑ በስጭታቸውን በስፋት እየገለጹ ነው ኬንያ ዋን ስፖርት ኢትዮጵያን ከዓለም ሶስተኛ ሆኖ ሲጨርሱ ከአፍሪካ አንደኛ ሲሆኑ ኢትዮጵያ 5 ሜዳሊያዎችን አምጥታለች ይላል ኬንያ ዋን ስፖርት በሚያሳዝን ሁኔታ
ግን ኬንያ ከአንድ እስከ 3 ደረጃ ሳትይዝ ይህን ውድድር ማጠናቀቁ አሳዛኝ ነው። ስለዚህ ከጎረቤታችን ወደዚህ ያህል ወደ ኋላ የቀረንበት ምክንያት ምንድነው ሲሉ ደጋፊዎች በብስጭት እየጠየቁ ነው የሚገኙት። በርግጥ ፌዝ ኪፒዮጎንን ጨምሮ ሌሎች ትልልቅ የኬንያ አትሌቶች በዚህ ውድድር ያልተሳተፉም ቢሆኑም ግን በኢትዮጵያ በርካታ ወጣት በ24 በ22ቶቹ እድሜ ክልል ውስጥ ያሉ አትሌቶች ተሳትፈው ሜዳሊያ መጥቷልና የኬንያ በዚህ እድሜ ይህን ውጤት አለመምጣቱ ታዳጊዎች ላይ አለመስራታችን ነው ሲልም እንግዲህ ብስጭታቸውን እየገለጹ ነው። በሌላ ዜና እጅጋየሁ ታየ በቅርቡ አንድ ትልቅ ውድድር ላይ ተሳተፋለች። በረጅም ርቀት የግራንድ ስላም ትራክ ነው። መቼ እንደሚካሄድ ይፋ ተደርጓል። በኪንግስተን ነው ውድድር የሚካሄደው። ከአፕሪል 4 እስከ 6 ለ2 ቀናት ይካሄዳል ሲል እንግዲህ የመርሃ ግብሩ አዘጋጆች ይፋ አድርገዋል። በዚሁ አትሌቲክስ ውድድር ላይ እንቆይ። በቅርቡ አንድ ትልቅ ውድድር ይካሄዳል። የትልቁ ውድድር ደግሞ ዘመናዊ ቅንጡ የቶዮታ መኪና የሚሸለምበት ነው። በአሜሪካና በሌሎችም ዓለማት የሚገኙ ኢትዮጵያና አፍሪካውያን የሚያሳትፈውና መቀመጫውን በአሜሪካ ዋሽንግተን ዲሲ ያደረገው ግራንድ አፍሪካ ራን ስያሜውን ስሙ ሌላ ድርጅት ወይም ተቋም መጠቀም እንደማይችል አስታውቋል። ተቋሙ እንደ አውሮፓውያን አቆጣጠር በመጪው ጥቅምት 11 ቀን 2025 በአሜሪካ ዋሽንግተን ዲሲ በሚያካሄድ የ5 ኪሎ ሜትር የሩጫ ውድድር ላይ ከሚሳተፉ ተወዳዳሪዎች መካከል በጣይ 25 ቶዮታ ኮሮላ መኪና ለመሸለም ዝግጅት ማጠናቀቁን ተናግሯል። የሩጫው ዋና አዘጋጅ ጋሻው አብዛ ዶክተር ውድድሩን አስመልክቶ ለሪፖርተር እንደገለጹት ውድድሩ ዘንድሮ ለ7ኛ ጊዜ በአሜሪካ ዋሽንግተን ዲሲ የሚካሄድ ሲሆን መርሃ ግብሩ በዋናነት በአሜሪካና በሌሎችም ዓለማት የሚኖሩ ትውልደ ኢትዮጵያን ዲያስፖራዎችን ጨምሮ አፍሪካውያን የሚያሳትፍ ነው። ፕሮግራሙ ከአንድ ቀን ሩጫነት የበለጠ ፋይዳ እንዳለ ያከሉት ዋና አዘጋጁ በተለያዩ የህይወት አጋጣሚ የማይገናኙ ኢትዮጵያና ትውልደ ኢትዮጵያን በማቀራረብ ረገድም ጉልህ ድርሻ እየተወጣ ስለመሆኑም ተናግረዋል። ላለፉት 6 ዓመታት በዋሽንግተን ዲሲ ሲካሄድ የቆየው ግራንድ አፍሪካ ረን ከሩጫም በላይ ሆኖ ለኢትዮጵያን ዲያስፖራ ማህበረሰብ የመገናኛ ድልድይ በመሆን እንዲሁም የበጎ አድራጎት ድርጅቶች የገንዘብ ማሰባሰቢያ መድረክ ሆኖ እያገለገለ መሆኑን ታሳቢ በማድረግ ቅድሚያ ለማህበረሰብ በሚል መርሃ ግብር የተዘጋጁ አጋር ለሆኑ ላለፉት 4 ዓመታት የቆየው አሌክሳንድሪያ ቶዮታ ኩባንያ የ25 ቶዮታ ኮሮላ ለአንድ እድለኛ ተሳታፊ በሽልማት መልክ የሚያበረክት ስለመሆኑ ጭምር የውድድሩ ዋና አዘጋጅ ዶክተር ጋሻው ተናግረዋል። በሌላ በኩል ግራንድ አፍሪካ ራን በሚል ተቀራራቢ ስያሜ ሩጫ ለማዘጋጀት ያሰቡ ተቋማት እንዳሉ ያስታወሱት የውድድሩ ዋና አዘጋጅ ጋሻው ስሙን መጠቀም በህግ እንደሚያስጠይቅ ተናግረዋል። በቅርቡ ግራንድ ኢትዮ አፍሪካ ራን በሚል ስያሜ በኢትዮጵያና በሌሎች አፍሪካ ሀገሮች እንዲሁም ከተባበሩት አረብ ኤሚሬቶች ጋር በመተባበር የሩጫ ውድድር እንደሚያዘጋጅ አርብ የካቲት 28 ቀን 2017 ዓ.ም በስካይላይት ሆቴል መግለጫ መሰጠቱ ይታወሳል። ግራንድ አፍሪካ ራን በሚል ስያሜ ሩጫ አዘጋጆች እንደገለጹት ከስሙ ጋር ተያይዞ ንግግር ተደርጎ መጠነኛ ስያሜ ለውጥ ተደርጓል። በዚህ መሰረት እንደ አውሮፓውያን አቆጣጠር ሚያዝያ 5 እና 6 25 በዱባይ ይደረጋል ተብሎ የታሰበው ሩጫ ኢትዮ አፍሪካ ራን በሚል ውድድሩ እንደሚከናወንም አስረድተዋል። በዚህ ሩጫ ዘገባችን ላይ ስንቆይ ታላቁ ሩጫ በጉጉት እየተጠበቀ ነው። በታላቁ ሩጫ በኢትዮጵያ አዘጋጅነት ለመጀመሪያ ጊዜ በጅማ ከተማ እሁድ መጋቢት 28 ቀን 2017 ዓ.ም ለሚካሄደው የኢትዮ ቴሌኮም ታላቁ ጅማ ሩጫ ምዝገባ ተጀምሯል። ውድድር በቅርቡ ታላቁ ሩጫ በኢትዮጵያ ከቱሪዝም ሚኒስቴር ጋር በመሆን ያስተዋወቀው የሎቅሽ ኢትዮጵያ ክላሲክ የአራት ከተሞች ተከታታይ ሩጫ ውድድር አካል ነው። ታላቁ ሩጫ በኢትዮጵያ ስራ አስኪያጅ ዳግማዊ ታማረ ስለ ዝግጅቱ ሲናገር የኢትዮ ቴሌኮም ታላቁ ጅማ ሩጫ አዋቂዎች 15 ኪሎ ሜትር እና 5 ኪሎ ሜትር እንዲሁም የህፃናት ሩጫ ውድድሮች አሉት። ከአዲስ አበባ ለመሄድ ተሳታፊዎች በኦንላይንና በታላቁ ሩጫ በኢትዮጵያ ቢሮ እንዲሁም ለጅማና አካባቢ ነዋሪዎች በዳሽን ባንክና በቴሌብር አማካኝነት እየመዘገብን ነው ብለዋል። በተጨማሪ መጋቢት 28 ለሚደረገው የ15 ኪሎ ሜትር ውድድር ከወዲሁ 12 የተለያዩ ሀገራት የመጡ ተሳታፊዎች ተመዝግበዋል። በርካታ የቀድሞ ጅማ ነዋሪዎችና ዩኒቨርሲቲ ተማሪዎች ጨምሮ ብዙዎች ወደ ጅማ የሚጓዙበት ውድድር ይሆናል ተብሎም እየተጠበቀ ነው። ውድድሩ ከሩጫ በተጨማሪ የሜድሮክ ሆራይዘን ፕላንቴሽን የቡና እርሻና የአባጅፋር ቤተመንግስት ጉብኝት የ5.5 ኪሎ ሜትር የእግር ጉዞና ሌሎች የመዝናኛ ዝግጅቶችን አካቷል። በታሪካዊ ቦታዎች በቡናና እንጨት ምርቶች ይበልጡን የምትታወቀው ጅማ ከተማ ተጨማሪ የሩጫ መዳረሻ ስፍራ አድርጎ ውድድሩ መጋቢት 28 2017 ዓ.ም በኦንላይን ውድድር እንደሚካሄድ የወጡ መርሃ ግብሮች ያሳያሉ። ይሁሉ ስፖርት ነው። የውጫጫጭር ስፖርታዊ መረጃዎች ላይ ደርሰናል። ዛሬ መድፈኞቹ አለቃ ልደቱን እያከበረ ነው። ሚካኤል አርቴታ 43 ዓመቱ ላይ ደርሷል። ልደቱም በደማቅ ሁኔታ ተከብሯል። ጁሊያን አልቫሬዝ ከሌሊቱ ድል በኋላ ብራዚልን ጥሩ ትምህርት ሰጥተናቸዋል ያለ ሲሆን በንግግሩም በትህትናና በትጋት ጥሩ ጨዋታ ተጫውተን ጥሩ ትምህርት ሰጥተናቸዋል ሲልም ተናግሯል።
ሳውዛምፕተን የማንቸስተር ሲቲ እና ቶትናም ኢላማ ለሆነው ታይለር ደብሊንግ 100 ሚሊዮን ፓውንድ ይፈልጋሉ ሲል ዘ ቴሌግራፍ ዘግቧል። ክቡራትና ክቡራን የሁሉ ስፖርት ቤተሰቦች ለአሁን ያስኩላችሁ አትሌቲክስ እና አጫጭር ስፖርታዊ መረጃዎች እኒህን ይመስሉ ነበር። መልካም ጊዜ